አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ አልሐምዱሊላህ ሁላችሁንም ሰላም ብያለሁ። በያላችሁ አላህ ሰላም ያድርጋችሁ፣ አላህ ይጠብቃችሁ እና ሀባይብ ኢንሻአላህ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ አበረታቱኝ። ምንጊዜም ለምታበረታቱኝ ከልብ ነው የማመሰግነው ሀባይብ እና ኢንሻአላህ ዛሬ በኮሜንታችሁ መሰረት ነው ጥያቄ ጠይቃችሁ ነበር። እኔ ደግሞ ቢያንስ በሰዓቱ ዋጋውን ስላላወቅኩኝ ዋጋውን እስከምጠይቅ ነው ዝም ያልኳችሁ። በዛ ላይ ደግሞ ለአንዱ ስመልስ ምናልባት ሁለት ሶስት ልጆች ከሆነ የጠየቃችሁት አታውትም ኮሜንቱም ማለት ነው እኔ የጻፍኩትን ምላሽ። ስለዚህ ኢንሻአላህ ጠቅለል ባለመልኩ አሁን ወቅታዊ ዋጋውን ልነግራችሁ ነው። ኢንሻአላህ ቪዲዮውን እስከ መጨረሻው እዩልኝ። ቢያንስ እንኳን ስራ ላይ ሆናችሁ ባይመቻችሁ ክፍቱን ነው መተው እንትን ቪዲዮውን ማለት ነው። ስታቋርጡት እኔን ቅጣት ይቀጣኛል ማለት የሆነ እይታ ይቀንስብኛል ማለት ነው። እና ሀባይ ምን ልላችሁ ነበር እንግዲህ የብረት ድስቱ ዋጋ ሁላችሁም እየጠየቃችሁ ነበር። ይሄ 42 ቁጥር ነው። 42 ቁጥር ነው ብረት ድስቱ። ይሄ 42 44 46 48 አራት ሴሪ ነው የሚመጣው ማለት ነው። አራት ሆኖ ነው የሚመጣው፣ ግን በፍሬ ነው እኛ የምንገዛው። ያው በሴሪው ለነጋዴዎች ናቸው የሚያመጡት ማለት ነው። አለኩል ያህል አሁን ያለው ዋጋ ነው የምነግራችሁ። እኔ እንኳን የዛኑ ሰዓት እንዳልነግራችሁ ኮሜንት ላይ የድሮ ዋጋ የለም አይደለም፣ የድሮ የሳምንቱ ስለሌለ አጓጉል መዳከም ነው ብዬ ነው። እና ይችን የገዛኋት 4000 ብር ነው የገዛኋት። በዛን ሰዓት 4500ም 4000 ብርም እየተሸጠ ነበረ። 4000 ብር ገዝቻታለሁ ይችን ማለት ነው። ከዛ ጭልፋውን ይሄን ደግሞ በቅርብ ነው የገዛሁት 350 ብር ነበር የገዛሁት። አሁን የዚህ ዋጋ ወቅታዊና አጣርቼ መጥቻለሁኝ። ኢንሻአላህ ቪዲዮ እስከ መጨረሻ ተከታተሉልኝ። ከዛ የዚህ ዋጋ አሁን 500 ነው ብሏል። ግን አለው ደግሞ 3 አይነት ነው ምናምን የሚሸጥ አለ። እንደገና ደግሞ ከዛም በላይ 900 ነው እንደዛ ነገር አለ። ይሄ 500 ግን ለነዚህ ብረት ድስቶች በቂ ከበቂ በላይ ነው። ይሄ ማለት ነው ማሻአላህ ተባረከላ። ይሄ ከበቂ በላይ ነው የተጠቀምኩበት ስለሆነ አገልግሎቱ ምን ያህል ደህና ነው የሚለውን ነገር የበለጠ ስትጠቀሙ እቃው ከቤታችሁ ሲኖር የበለጠ ትረዱታላችሁ። እና ይሄ በቂ ነው ጭልፋው ማለት ነው። ያ ትልቁ ምናምን የሚሉት ለትልቅ ጎላ ለሰርግ ቤት አለ አይደል? እሱን እንደገና ስጋ ከበርሚል ለማውጣት ለምናምን እንደዚህ ይጠቅማቸዋል እንጂ ያን ያህል ለቤታችን ሀጃ እንደዚህ ይሄ በቂ ነው ብዬ ነው የማስበው። እንግዲህ ደግሞ አልባጊ የእናንተ ሀሳብ ነው እላችኋለሁኝ። ሌላው ነገር ብረት ድስቷ 48 ቁጥር ምናምን ትላላችሁ። እሺ ካላችሁ ኢንሻአላህ ታዘዥ ነኝ። ግን 48 ቁጥር ትልቅ ነው። ያኒ መቼም በቤታችን የሚቀመጥ እቃ የሆነ ትንሽ ሙናሰባ ስናደርግ ሰው ጠራ ስናደርግ ቀልል ያለ ብድግ የምናደርገው ሲሆን ለእናንተ አገልግሎቱ በጣም የተሻለ ይሆናል ብዬ አስባለሁ። እንደምታውቁት በአሁኑ ሰዓት በእኛ ሀገር ያው ማህበራዊ ኑሮ የሚባል አለ። ከሀገራችሁ ስትገቡ እቃ ደግሞ ያው ሰርግ ነገር ሲታሰብ ትልቅ ነገር ለሰርግ ለምናምን ሲሆን ያው መቼም ብቻውን አንድ ሰው ድግስ አያወጣም። ምን ሀብታም ብትሆኑ መቼም ከሰው መዋዋስ አይቀርም ተለቅ ያለ ሀጃ ሲሆን ማለት ነው። እና ያን ራሱን የቻለ የማህበራዊ እቃ ስለሚኖር እንደዛ ያው ከቻላችሁ ችግር የለውም። ያው አቃታችሁ የምትገዙ አንዳንዶቻችሁ ስላላችሁ 46 ቁጥር 44 ቁጥር ለቤት ይበቃል ብዬ ነው የማስበው። አሁን ይቺ 42 ቁጥር ናት። ያን ያህል ለኔ በቂ ናት። ግን ከዚህ በላይ ደግሞ እንዴት ሰው በርከት ለማድረግ ግን ደግሞ የጓደኛችን አለ 46 ቁጥር የሱን እያመጣሁ ነው። ያኔ አሁን እኛ ያኔ አለ አይደለ ብቻ ያኔ ካንዱ የሌለውን ካንዱ ችግር የለውም። ጀማዓ አለን ማለት እንደዚህ እንዋዋሳለን ችግር የለውም ማለት ነው። ያ ሁሉም እንግዲህ አንድ ሰው ሁሉም እቃ ከቤቱ ላይ ኖረው ስለሚችል አልሙሂም 44 46 አሪፍ ነው ብዬ አስባለሁ። 48 ተለቅ ይላልላችሁ ፈልጌ ነው። ሁሉንም ኢንሻአላህ በቅርብ አሳያችኋለሁ ብዬ አስባለሁኝ። እና ዋጋው ደግሞ በጣም ይቅርታ ዋጋውን ሳልነግራችሁ ሌላ ወሬ አንዛዛሁባችሁ። ዋጋው የብረት ድስት ዋጋ ይሄ አሁን ላይ 7500 ብሎኛል። ግን ሀባይ 500 ሊቀንስም ይችላል ላይቀንስልኝም ይችላል። አላህ አለም። ምክንያቱም ልገዛ ቁርጥ አድርጌ ዛሬ ልገዛ ወጥቼ ከሆነ ለምሳሌ 7000 ልግዛ ብለው ቁጠሪና አምጪ ቢለኝ
ያኔ የሆነ እፍረት ነው። ዝም ብዬ ልግዛ ብዬ ሳበቃ እንደገና ማለት የምንገዛ ሆነን ሳለ ነው በጣም የምንደራደረው። ምክንያቱም ገዥ ስለሆነ ማለት ነው። ግን ገና አየር ላይ ሁኜ ልገዛ ሁኜ ይህን ያህል ልስጥህ ምናምን ይህን ያህል ለማለቱ ቆራጥ ልገዛ ስሄድ የተሻለ ነው። አሁን ግን የመጨረሻ ዋጋ ብዬ ተደራድሬዋለሁ። አሁንም ቢሆን 7500 የመጨረሻ ነው ብሏል። በተረፈ ደግሞ ልገዛ ስሄድ ምናልባትም ይህን ብር ላስቀንስም እችላለሁ ብዬ ተስፋ አለኝ። ያው ዙሮ እናንተ 7500 በሚለው ብይዙት አሁን እናንተ እንተዋወቃል። እኔ አየር አልይዝም ከእቃ ይህን እቃ 150 ብር ካለኝ 150 ነው የምገዛላችሁ። ያው እኔ የማገኘው ምንድነው ያው ስራ ፈትቼ በዋልኩበት በጉልበቴ ነው ብያችኋለሁ ማለት ነው። ሌላው ደግሞ 44 ቁጥር 9000 ነው ብሎኛል። 46 ቁጥር ደግሞ 11500 እያለ ነበር። 11000 ብር እሸጠዋለሁ ብሏል። እና ይሄን በሚመስል አጣርቻለሁ። 48 ቁጥር ግን ከ20 በላይ ነው፣ በጣም ውድ ነው፣ አናመጣውም እዚህ መርሳ አሉኝ። ያኔ ያመጡታል፣ ከታዘዙ ያመጡታል፣ ግን የሚገዛን የለም ስለሚሉ አንዳንድ ጊዜ ላያመጡት ይችላሉ። አንዳንድ ጊዜ ደግሞ ይመጣል። ሁል ጊዜ አይመጣም ማለት ሳይሆን እንደዚህ ጨርሻለሁ አለ ማለት ነው። አለኩል ያህል እንግዲህ ይህንን ይመስላል የብረት ድስቱ የጭልፋው የምናምን ዋጋ። እኔ እንግዲህ እንዳልኳችሁ ይሄን 4000 ብር 4500 ሳለ የገዛሁት ነው፣ ግን ጠቅሞኛል አልሐምዱሊላህ። ዛሬ ያን ብር ምንም ነገር አይሰራም። በተለይ ሀገራችን ስንሆን በፊት የተገዛን እቃ የሚያክል ነገር የለም። ለምን እዚህ ከገባው በኋላ አሁን እየኖርኩ ባለው ሁኔታ ስለማልገዛው ማለት ነው። እና እቃ በፊትም ሲለቅ አሪፍ ነው፣ ግን ለእናንተ አትጨነቁ። እናንተ ከስራው ላይ ላላችሁት በፊት ገዝቼ ቢሆን ምናምን ብላችሁ አትነድሙ። ለምን ካላችሁኝ ከሱም የምትሰሩት ብር ምንዛሬው እንደ በፊቱ አይደለም፣ እየጨመረ ስለሚሄድ ያን ያህል አያጨናንቅም። አብሽሩ። ያው ከይ ስንቀመጥ ነው እያወራኋችሁ ያለሁት። ሌላው ነገር ሀባይብ እንግዲህ አንድ እንትን የምላችሁ ቁጥርሽን ትሉኛላችሁ። ብዙ ጊዜ አንዳንድ ጊዜ እለጥፋለሁ ቁጥሬን፣ አንዳንድ ጊዜ አልለጥፍም። ለምን መሰላችሁ ሀባይብ? ብዙ ገጠመኛል። ይህን ስራ ስትሰሩ ሁል ጊዜ አልጋ ባልጋ አይሆንም። እርግጥ አንድ ሰው ስራ ሲወጣ ብዙ ነገሮች ይገጥሙታል። ግን ሀባይብ በተቻላችሁ እኔ አሁን እንደው ይህን የገጠመኝ ሁሉ እንዲህ ብላችሁ አጓጉል በጣም ምርጥ ሰዎች ደግሞ በዛው ልክ ስላሉ እና የእናንተን ህሊና መንካት መስሎ ስለሚታየኝ እና ደግሞ አንድ ሰው ጥሩ ከሰራ ለራስ ነው፣ መጥፎም ከሰራ እንደዛው ምርጥ ሰዎችም በብዙ ስላሉ አሁን ሚዲያ ላይ እንዲገጥመኝ ብዬ ለማውራት የነዛ የደህናዎቹ እንትን ሀያ ይይዘኛል። በዛ ላይ ደግሞ ካላስ ችግር የለውም ያው ሁሉም የስራውን ስለሚያገኝ ቢኢዝኒላህ አዘወጀል አላህ ሱብሓነሁ ወተዓላ የማንንም ስራ ዝም ብሎ እያየ አያልፍም። ኢንሻአላህ ሁሉም ያው ፊት ለፊቱ ላይ የሰራውን ስራ ስለሚያገኝበት ቀን ስላለ ማለት ነው። እና ግን ላስረዳችሁ የምሞክረው ነገር ምንድነው፣ ቢያንስ አሁን አንዳንድ ለምሳሌ አሁን የትዳር አጋር በአብዛኛው ወንዶቹ ብዙ ጊዜ እቃ አይፈልጉም። ግን ሀባይብ ሴት ብዙ ሲስተም አለው። እና ሀባይቢ ሴት ስንባል በጣም ብዙ ሲስተም አለን። ማሻአላ አንግዛ ብዙ የሚያውቁት ነገር የለም። በአብዛኛው ግን እንደዚህ ግድድ ባለው እንደዚህ ቃል አስገዛ ነው አዝዥ ምናምን ስትሏቸው ብዙ ጊዜ የማይፈልጉ ወንዶች አሉ። የማይፈልጉ ከእናንተ አልፎ እኛ ጋር የሚጣሉ ማለት ነው። እርግጥ በዚህ በእነሱን ያልፈርድም። በአሁኑ ሰዓት በሚዲያም ብዙ ሀቀኛ ሞልቷል። ብዙ ደግሞ ሀቅ ያለ ማያውቅ ብለው ልበል ምንም ልበል ዙሮ አልሙሂም እስካልተገበረው ሰው ድረስ አንድ ነገር ካልተገበረ ካላዋቂዎች ነው። ስለዚህ ያው በማወቅም ይሁን ባለማወቅ ዙሮ የሰው ሀቅን የሚዳፈር ስለማይጠፋ እነሱ በእነሱ እዚህ ባለ ሰው አልፈርድም። የተጭበረበረ ብር የተንገላታ ምናምን ነገር ሊመስላችሁ ስለሚችል ለምሳሌ ግድድ ብላችሁ እኔ የማስረዳችሁ ነገር ማለት ነው እቃ አይሆንም በቃ ስመጭ ነው የምገዡ ምናምንም ካለ ግዴታን ለወንዶቹ አባብሉ ምናምን እያልኩ አይደለም። ያኔ ሁሉም የራሱ የሆነ ጠሪቃ አለው። ግን ተራርቃችሁ ብዙ ጊዜ በመራራቅና በመቀራረብ ፈርቅ አለው። ብዙ ጊዜ የተራራቀ ሰው ሲቀራረብ ነው የሚግባባው። በመግባባት የሚፈታ ነገር ስለሆነ በርቀት ገና በዚህ በቃ ልግዛ ጠብ ትዳር ማፍረስ ምናምን ነገር ጥሩ አይደለም። ምክንያቱም
የሆነ ጠብ ትንሽ ነገር ትልቅን ነገር ይስባል። በትንሽ ነገር ያኔ የተራራቀ ሰው በትንሽ ነገር ሊጣላ ይችላል። ስለዚህ በቃ አይገዛም ምናምን ካሉ ራሱ አንድ ከሱም ይዞ መምጣት ሲስተም አለ። እንደገና ደግሞ እዚህም ሲመጣ ቢሆን ብር ራሱ ሁሉም ብር ካላሳወቅነው ሁሉንም አያውቁም። በማያውቁት ዘዴ አንዳንድ እያልን እቃውን ሊገዛ ይችላል። ጠብ አያደርስም። ያኔ ያለለት ተስማምቶ ምናምን ኸይር። ግን ካልሆነ ግድድ ብላችሁ ይገዛል ይገዛል እንደዚህ ነው ስትሉ እኛም ራሱ ጋር ጠብ አለ፣ እንጣላለን ማለት ነው በለፋል ላይ እና ልላችሁ የፈለኩት ሲሆን በስምምነት እንደዚህ ባደርግስ እንደዚህ አድርጌ እኮ ከሂባ መጣ እንዲህ ነው ቀረጥ አለ ምን አለ ምን አለ ከይህ ሁሉ ግን እንደዚህ ባደርግስ በቃ ተመካክራችሁ እየተመካከራችሁ ቢሆን ኸይር ነው። መቼም እነሱም ብሩን እንትን ይዘውት አንዳንዶቹ እንደሆነ እንጂ ያው ዙሮ ሁላቸውም መድገት ይችን ብናደርጋት ይች ብትሞላ ምናምን ለማለት እንጂ ብዙ ግዴታ ዱርዬ ሆኖ ሊያጠፋ አይደለም ሁሉም ሰው ማለት ነው። ያኔ በመካከል ዱርዬም ቢኖር ዱርዬ ያልሆነ ወላሂ ለቤቱ የሚለፋ ብዙ አለ። ስለዚህ እየተግባባችሁ እሺ ካለ እንደዚህ ብታዙ፣ እሺ ካላለ ግን ብተውት መራሱ ያን ያህል ሲመጣ ይደረሳል። ካላስ ሁሉ ነገር ማለት ነው። እና ያው ብዙ ለመመካከር እናንተ ጋር ስቤ ነበር። ደቂቃው እየሄደብኝ ነው እንደሰለችሁ ማለት ነው። ለእኔ ደቂቃው ቢረዝም ነው የሚጠቅመኝ፣ ግን ለእናንተ ደግሞ ማንዛዛቱ ኸይር ስላላደለ ቤተሰቦች እንዳላስቀይም ነው እላችኋለሁ። እናንተ እንዳትቀየሙ በትንሹ ይበቃኛል እና ስታዙ እየተመካከራችሁ ቤተሰብ እንኳን ችግር የለውም። ሀቂቃ ያን ያህል አይደለም። ቤተሰብ መቼም ቢሆን እኔ እንጃ ልጆቻቸው ያኔ እንትን ያሉት አንዳንድ ናቸው እንጂ እነሱ ያሉትን እናንተ ያላችሁትን ይቀበላሉ። ግን ደግሞ ትዳር ላይ ስትሆኑ እነሱ ከይህን የቂጣ እየጋገርኩኝ ያልፍልኛል ብለን ነው እንጂ ለዚህም ለምታባክኒ ነገርማ ለምን ሄድሽ ምናምን እንደዚህ የሚመጣ ነገር መዘዝ ስላለው ኢንሻአላህ እየተግባባችሁ ቢሆን ነው የማሳስበው። አብረው እንትን ያሉት ነገር ኸይር ነው። አብረው ተመካክረው የሰሩን ነገር ደስ ይላል። ለማንኛውም ይሄ ነው እንግዲህ። የምትጠይቁኝን ደግሞ በሂደት እንደዚህ በቪዲዮ እያልኩ መልስላችሁ